ሰው አሌክሳንደር ግራሃም ቤል በሀገረ ስኮትላንድ ኤዲንበርግ ላይ በመጋቢት 3 ቀን 1847 መስማት ለተሳናቸው የንግግር መምህር ከሆነው ከአባቱ አሌክሳንደር ሜልቪል እንዲሁም መስማት ከተሳናት እናቱ ኤልሳ ግሬዝ ወደዚች ዓለም ተቀላቀለ። ከእንደዚህ አይነት ቤተሰብ እንደመፈጠሩ ከልጅነቱ ጀምሮ ኮሚኒኬሽን ኦፍ ስፒች መማር ፍላጎት አደረበት። የመጀመሪያ ደረጃ ትምህርቱንም በተወለደበት አካባቢ ኤዲንበርግ ላይ ያጠናቀቀ ሲሆን የሁለተኛ ደረጃ ትምህርቱን ለማጠናቀቅም ወደ ካናዳ አምርተዋል። በካናዳ ቆይታውም የኮሚኒኬሽን ኦፍ ስፒች ስኪል በማጥናት የከፍተኛ ደረጃ ትምህርቱን ማጠናቀቅ ችለዋል። በመቀጠልም 1871 ላይ ወደ አሜሪካ በማቅናት መስማት ለተሳናቸው ህጻናትና አዋቂዎች በመምህርነት አገልግሏል። እዛም ስፍራ ላይ እያለ ከማያስተምራት መስማት የተሳናት እንስት በፍቅር በመውደቅ ቀጥሎም ወደ ትዳር በመግባት ጎጇቸውን አቃንተዋል። ችግር ብልሃትን ያስተምራል እንዲሉ የሀገራችን ብሂል ታላቁ ሰው አሌክሳንደር ግራሃም ቤል መስማት ለተሳናቸው እናትና ባለቤቱ እንዲሁም ለሚያስተምራቸው ተማሪዎቹ ይውል ዘንድ ኤሌክትሮኒክ ስፒች ማሽን የመስራት ሀሳብ አደረበት። ይህም የድምጽ